የሴልጁክ መንግስት እስከ ኦቶማን መንግስት ድረስ ያለውን ታሪክ በድራማና እውነታውን በመቀላቀል መንገድ ያሳያሉ። እነዚህ ተከታታዮች የእስላም ታሪክን፣ ጀግንነትን፣ እምነትንና መሪነትን በጥልቀት የሚያቀርቡ ናቸው። እንዲሁም ከነዚህ ምርጥ ተከታታይ የቱርክ ፊልሞች 5 የኔን ምርጥ የምላቸውን 5ቱ የመጀመሪያው ከ5 ወደ 1 ስንወርድ 5ኛ ላይ ኡያኒስ ቡዩክ ሴልቹክሉ ተከታታዩ የታላቁ ሴልጁክ መንግስትን ኃይል ያቀርባል። ሱልጣን መሊክ ሻህና ኒዛም ሙልክ ዋና ተዋናዮች ናቸው። የፖለቲካ ሴራ፣ ክህደት፣ የጦርነት ዘዴና እምነት በውስጡ ይታያል። እስላምን ከውስጥና ከውጭ ጠላቶች እንዴት መከላከል እንደቻሉ ያሳያል። ታሪክና ድራማን በጥሩ ሁኔታ ቀላቅሎ ለተመልካቹ ቀርቧል። በመቀጠል 4ኛ ደረጃ ላይ እንዲሁ የሴልጁክ አልፓርስላን ቡዩክ ሴልቹክሉ። ይህ ፊልም ሱልጣን አልፓርስላንን እንደ ታላቅ ጀግና ያቀርባል። የማንዚከር ጦርነት በግልጽ ተነስቷል። የመሪነትና የእምነት ጥንካሬ ይታያል። ኢስላም በአናቶሊያ መስፋፋት እንዴት እንደጀመረ ይገልጻል። ታሪካዊ ትምህርት በብዛት ይዟል። በ3ኛ ደረጃ ላይ የምናገኘው ኩሩሉስ ኦስማን ቤይ የአባቱን ትዕዛዝ በመከተል መንግስት ሲመሰርት ያሳያል። ከትንሽ ጎሳ ታላቅ ኃይል መሆን እንዴት እንደቻለ ይገልጻል። የመሪነት፣ የትዕግስትና የእምነት ትምህርትን ይሰጣል። ብዙ ጦርነቶችና የውስጥ ሴራዎች ተካተዋል። የኦቶማን መንግስት መነሻን በግልጽ ያሳያል። በመቀጠል በ2ኛ ደረጃ ላይ የሚቀመጠው ዲሪሊሽ ኤርቱግሩል። ይህ ተከታታይ የኦቶማን መንግስት መጀመሪያን ያበጀውን የኤርቱግሩል ታሪክ ያቀርባል። ኤርቱግሩል በጠንካራ እምነትና በፍትህ የሚመራ ጀግና ነው። ተከታታዩ ጦርነት፣ ፖለቲካና መንፈሳዊነትን በአንድ ያቀርባል። የኢስላም እሴቶች በየክፍሉ በግልጽ ይታያሉ። በታሪክ ፊልም ውስጥ በጣም ተወዳጅ የተባለው የቱርክ ተከታታይ ኢስላማዊ ፊልም ነው ዲሪሊሽ ኤርቱግሩል። እንዲሁም ይህም ፊልም በሙሉ ለሙሉ ወጪውን የሸፈነው ረጀብ ጠይብ ኤርዶጋን ናቸው ማለት ነው። በ1ኛ ደረጃ ላይ ደግሞ የምንወስደው ብዙ ትምህርት የሚወሰድበት 1ኛ ላይ ያለው መህመድ ፈቲህላር ሱልጣን ተከታታዩ ሱልጣን መሐመድ ፋቲህን ያቀርባል። መሐመዱል ፋቲህ ኮንስታንቲኖፕልን ለመያዝ ያደረገው እቅድ ይታያል። የነብዩ ሰለላሁ ዐለይሂ ወሰለም ትንቢት እንዴት እንደተፈጸመ ይገልጻል። የጦርነት ቴክኖሎጂና ዘዴ በግልጽ ቀርቧል። በፊልሙ ላይ ታሪክን በኩራት የሚያቀርብ ፊልም ነው። እናም በጣም ብዙ አስተማሪ ነገሮች በውስጡ የያዘ ፊልም ነው። አስገራሚ የሆኑ ትዕይንቶች በውስጡ ይገኛሉ። በመጀመሪያ ደረጃ ላይ መሐመድ ፈቲህላር ሱልጣን